ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ተሾሙ። በድሬዳዋ ታይዋን የገበያ አዳራሽ የልብስ ሽያጭ ላይ የተሰማሩ ነጋዴዎች ሱቆቻቸው እንደታሸጉባቸው ተናገሩ። ችግርን የሚሸሹት የትግራይ ወጣቶች ሌላ ችግር ላይ እየወደቁ መሆኑ ተነገረም። ፕሬዝዳንት ትራምፕ ኦማንን በቦምብ እንደሚደበድቡ አስጠነቀቁ። ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ እየጋበዝን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ መረጃው እናልፋለን። ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ተሾሙ። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ሌተናል ጀነራል ጥጋቡ ይልማን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ አድርገው ሾመዋል። በሌላ በኩል የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ሲያገለግሉ የቆዩት ኮሚሽነር ጀነራል ዶክተር ዘላለም መንግስቴም የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ሆነው መሾማቸው ተነግሯል። ኮሚሽነር ጀነራል ዶክተር ዘላለም መንግስቴ ባለፈው ዓመት መጋቢት ወር ላይ ነበር ከኢትዮጵያ ፌዴራል ፖሊስ ወደ አማራ ክልል ፖሊስ የሄዱት። አሁን በድጋሜ በሹመት ወደ ኢትዮጵያ ፌዴራል ፖሊስ ተመልሰዋል ነው የተባለው። በድሬዳዋ ታይዋን የገበያ አዳራሽ የልብስ ሽያጭ ላይ የተሰማሩ ነጋዴዎች ሱቆቻቸው እንደታሸጉባቸው ተናገሩ። በድሬዳዋ ከተማ ታይዋን የገበያ አዳራሽ በልብስ ችርቻሮ ንግድ የተሰማሩ ነጋዴዎች የከተማዋ ገቢዎች ቢሮ በጅምላ ቫት ካልገባቸው በማለት ሱቆቻቸውን ከሰኔ 26 ቀን 2018 ዓ.ም ጀምሮ አሽጎባቸው ከስራ ውጭ መሆናቸውን ተናገሩ። 120 ይሆናሉ የታሸጉት ሱቆች ያሉት ነጋዴዎቹ ቅሬታቸውን ይዘው የሄዱባቸው የተለያዩ የመንግስት ቢሮዎች ምላሽ እንደነፈጓቸውም ተናግረዋል። የፌዴራልና የከተማው አስተዳደር ጉዳዩን ትኩረት ሰጥቶ የታሸጉ ሱቆቻቸው እንዲከፈቱም ገቢያቸውን ያገናዘበ ህጋዊ ግብር እየከፈሉ ወደ ስራቸው እንዲመለሱ ነጋዴዎቹ ጠይቀዋል። የከተማዋ ገቢዎች ቢሮ ያሸገብን ሁላችሁም ቫት መግባት አለባችሁ ብሎ ነው ያሉት ነጋዴዎቹም ቫት ለመግባት አዋጁ አንድ ነጋዴ ቢያንስ ዓመታዊ ገቢው ከ2 ሚሊዮን ብር በላይ መሆን እንዳለበት ያስቀምጣል ያሉ ሲሆን ቢሮ አጠናውት ባለው መሰረት ገቢያችን ከ1.5 ሚሊዮን ብር በታች ነው ብለዋል። ለምን ሱቃችን ይታሸጋል ስንል ገቢያችሁ ከ2 ሚሊዮን አልፏል፣ ስለዚህ ሁላችሁም በጅምላ ቫት መግባት አለባችሁ ነው የሚሉን። እኛ ደግሞ በሰራኑ መጠን ግብር እየከፈልን ነው። ያለ አግባብ እኛን የሚያከስርና ከስራ ውጭ የሚያደርገንን ግብር እንድንከፍል ልንጠየቅ አይገባም። ከህግ ውጭ በግዳጅ ቫት ካልገባችሁ ተብሎም ሱቆቻችንን ማሸግ ይቁምልን ብንልም ከወራት በላይ በየቢሮው ብንመላለስም መፍትሄ ሊሰጠን የሚችል አንድም አካል አላገኘንም ሲሉ ምሬታቸውን ገልጸዋል። ችግርን የሚሸሹት የትግራይ ወጣቶች ሌላ ችግር ላይ እየወደቁ መሆኑ ተነገረም። በትግራይ ክልል ዳግም ያንዣበበውን ጦርነትና የግዳጅ አፈሳ በመሸሽ ወደ አዲስ አበባ ያመሩ ወጣቶች ለዳግም ችግር መጋለጣቸውን ዶቼ ቬለ በዘገባው አመላከተ። ወጣቶቹ በከተማዋ ገጠመን ያሉት የመጠለያ የምግብና የስራ እጦት ጎዳና ላይ እስከ ማደር አድርሷቸዋል ነው የተባለው። በተለይ ሴቶች የአዲስ አበባ ኑሮ አልሳካ ሲላቸው ለህገ ወጥ ስደት እየተዳረጉ መሆኑም ተዘግቧል። ቀደም ሲል የመቀሌ ዩኒቨርሲቲ መምህር የነበረውና በአቶ ጌታቸው ረዳ ጊዜያዊ አስተዳደር ወቅት የአዲጉደም ከተማ ከንቲባ ሆኖ መስራቱን የሚናገረው ኢንጂነር አምዶም ወልዱም ለዚህ ሁሉ የወጣቶች ማዕበላዊ ስደትና እንግልት መነሻው የህወሓት ለሁለት መሰንጠቅና የጊዜያዊ አስተዳደሩ መፍረስ እንደሆነም ነግሮኛል ሲል ዲደብሊው ዘግቧል። በተጨማሪም አምራች ዜጋ ነው እያጣን ያለነው አሁን በትግራይ ክልል ስለ ፖለቲካ እንጂ ስለ ማህበራዊ ሴትና ስለ ኢኮኖሚ አይወራም የሚለው ኢንጂነር አምዶም ወጣቱ ከስራ አጥነት በተጨማሪ ለአስከፊ ስደት እየተዳረገ መሆኑን በመግለጽ አጠቃላይ ትግራይ ላይ ልመና ነው ያለው፣ በባነር ተሰርቶ ልጄ ሊቢያ በደላላ ተይዞብኝ ነው የሚሉ ቤተሰቦች ቀላል አይደለም ማለቱ ተዘግቧል። ቤተሰብ እናትና አባት ወጣቱም እየተሰቃየ መሆኑን መናገሩን ተዘግቧል።
ፕሬዚዳንት ትራምፕ ኦማንን በቦምብ እንደሚደበድቡ አስጠነቀቁ። ፕሬዚዳንት ዶናልድ ትራምፕ ቴህራንና ኦማን በሆርሙዝ የባህር ወሽመጥ የመርከቦችን እንቅስቃሴ በተመለከተ ስምምነት ላይ መድረሳቸውን ተከትሎ ኦማንን በቦምብ እንደሚደበድቡ አስጠንቅቀዋል። ፕሬዚዳንቱ ከፎክስ ኒውስ ጋር በነበራቸው የስልክ ቃለ ምልልስ ኢራን ነጭ ባንዲራ በማውለብለብ እጅ እንድትሰጥ የጠየቁ ሲሆን አሜሪካ ለገጠመችው ጦርነት ምንም አይነት የጊዜ ገደብ እንደሌላትና እንደማትቸኩልም ተናግረዋል። አክለውም ኦማን በአሜሪካና በኢራን ጉዳይ ጣልቃ የምትገባ ከሆነ ጠንከር ያለ የቦምብ ጥቃት እንደሚፈጸምባትም አስጠንቅቀዋል። ይህ ያልተለመደ የተባለ የትራምፕ ማስጠንቀቂያ የተሰማው የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋኢ ሀገራቸው ከኦማን ጋር መርከቦች ያለምንም ክፍያ በባህር ወሽመጡ ማለፍ በሚችሉበት የትራንዚት መስመር ዙሪያ መግባባት ላይ መድረሳቸውን መናገራቸውን ተከትሎ ነው። በአሜሪካ የባህር ኃይል እገዳና በኢራን የባህር በር መዝጋት ምክንያት በውሃ መንገዱ ላይ የተፈጠረውን ከባድ ውጥረት ለማርገብ ቀነ ገደቦች ቢያልፉም አሜሪካ ከኢራን እስላማዊ አብዮት ዘብ ከፍተኛ ባለስልጣናት ጋር ሚስጥራዊ ድርድር መስመር መክፈቷን ትራምፕ አረጋግጠዋል። የፕሬዝዳንቱ ዋነኛና የመጀመሪያ ትኩረት ኢራን በማንኛውም መንገድ የኒውክሌር ጦር መሳሪያ እንዳታገኝ መከላከል መሆኑን አስገንዝበዋል። ይህ አቋም አሜሪካ እንደ አውሮፓውያን አቆጣጠር በጁን 2025 በፈጸመችው የቦምብ ጥቃት የኢራንን የኒውክሌር ማበልጸጊያ ጣቢያዎች በማውደም የሀገሪቱን የኒውክሌር ፕሮግራም በ10 ዓመታት ወደ ኋላ እንዲመለስ ማድረጓን ከሚገልጸው መረጃ ጋር የተያያዘ ነው። በሌላ በኩል ኢራን በፐርሻ ባህረ ሰላጤና በኦማን ባህር ለተፈጠረው ከፍተኛ የዘይት መፍሰስና የአካባቢ ብክለት የአሜሪካን ወታደራዊ እንቅስቃሴዎች ተጠያቂ በማድረግ ትሪሊየን ዶላር የሚገመት የካሳ ጥያቄ አቅርባለች። ይህ በእንዲህ እንዳለ በሰሜናዊ ኢራቅ በሚገኙ ሁለት ከፍተኛ ባለስልጣናት ላይ ከኢራን ድንበር የተነሱ የድሮን ጥቃቶች ተፈጽመዋል ነው የተባለው። የኢራን ኩርዲስታን ጠቅላይ ሚኒስትር መስሩር ባርዛኒ ቢሮና የአንድ ከፍተኛ የደህንነት ባለስልጣን መኖሪያ ቤት ኢላማ በተደረጉበት በዚህ ጥቃት የሰው ሕይወት ባያልፍም ጠቅላይ ሚኒስትሩ ድርጊቱ ለቀጠናው ደህንነት አደገኛ የሆነ ቀጥተኛ ስጋት ሲሉ ኮንነውታል። ይህ ጥቃት የተፈጸመው የአሜሪካ ኃይሎች በቅርቡ ከኢራን ሙሉ በሙሉ ከመውጣታቸው በፊት ባለበት የሽግግር ወቅት ነውም ተብሏል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። ጤና ይስጥልን።